ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ተጠባቂው የሸገር ደርቢ የ2018 ዓ.ም ሲቢኢ የኢትዮጵያ ፕሪሚየር ሊግ ገና በመጀመሪያው ሳምንት በሸገር ደርቢ ኢትዮጵያ ቡናን ከቅዱስ ጊዮርጊስ አገናኝቷል። የመዲናዋ ባለ ብዙ ደጋፊ ባለቤት የሆኑት ሁለቱ ቡድኖች በአዲስ አበባ ስቴዲየም ቀን 9 ሰዓት ጨዋታቸውን የሚያደርጉ ሲሆን ሁለቱም የስቴዲየሙ ወንበሮች ቀድሞ መሙላታቸውን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርገዋል። ለ6 ዓመታት ክለቦቻቸውን በአዲስ አበባ ስቴዲየም በፕሪሚየር ሊጉ እርስ በርስ ሲገናኙ ያልተመለከቱት ደጋፊዎች የስቴዲየሙን መግቢያ ትኬታቸውን ገዝተው በማጠናቀቅ ጨዋታው የሚደረግበትን ሰዓት እየጠበቁ ይገኛል። የኢትዮጵያ ፕሪሚየር ሊግ በአዲስ መልኩ በ1990 ከተጀመረ በኋላ ቅዱስ ጊዮርጊስ 16 ጊዜ ሻምፒዮን በመሆን ፍጹም የበላይነት አለው። ኢትዮጵያ ቡና ግን ከዚህ ግብር ጋር የተገናኘው አንድ ጊዜ ብቻ ነው። ዋንጫውን ካነሳ 15 ዓመት የሆነው የኢትዮጵያ ቡና በአሰልጣኝ አብይ ካሳሁን እየተመራ የውድድር ዓመቱን ይጀምራል። በቀድሞ ተጫዋቻቸው ፋሲል ተካል የሚመሩት ፈረሰኞቹ በአዲስ አበባ ስቴዲየም በትልቁ ፈተና ዓመቱን የሚጀምር ይሆናል። ሁለቱ ቡድኖች በቅርቡ በተካሄደው የአዲስ አበባ ከተማ ህዳሴ ዋንጫ ግማሽ ፍጻሜ ጨዋታ ተገናኝተው ቅዱስ ጊዮርጊስ 3-2 ማሸነፉ ይታወሳል። ለደርቢው ጨዋታ ከ6 ሰዓት ጀምሮ የስቴዲየሙ በሮች ክፍት እንደሚሆኑም አክሲዮን ማህበሩ አሳውቀዋል። ማንቸስተር ሲቲ በእንግሊዝ ፕሪምየር ሊግ 8ኛ ሳምንት ኤቨርተንን ያስተናገደው ማንቸስተር ሲቲ 2-0 አሸንፏል። አስደናቂ ብቃት ላይ የሚገኘው ኤርሊንግ ብራውት ሃላንድ ሁለቱንም ግቦች በስሙ አስመዝግበዋል። የ24 ዓመቱ ኖርዌያዊ አጥቂ በሊጉ ያስቆጠራቸውን ግቦች 11 አድርሰዋል። ሲቲ ድሉን ተከትሎ ነጥቡ ወደ 16 ከፍ ብለዋል። በሌሎች የትናንት ጨዋታዎች በርንማውዝ ከሜዳው ውጪ ከክሪስታል ፓላስ 3-3 ሲለያይ፣ ብራይተን ኒውካስትል ዩናይትድን 2-1 አሸንፏል። በርንሌይ ሊድስ ዩናይትድን፣ ሰንደርላንድ ወልቭስን በተመሳሳይ 2-0 ማሸነፍ ችለዋል። አርሰናል በ8ኛው ሳምንት የእንግሊዝ ፕሪምየር ሊግ በለንደን ደርቢ ከሜዳው ውጪ ከፉልሃም የተጫወተው አርሰናል ወሳኝ 3 ነጥብ አግኝቷል። በክራቫን ኮቴጅ በተደረገው ጨዋታ ትሮሳርድ ብቸኛዋ ግብ አስቆጥሯል። 6ኛ ድላቸውን ያስመዘገቡት መድፈኞቹ ሊጉን በ19 ነጥብ እየመሩም ይገኛል። ግብ ጠባቂው ዴቪድ ራያ በሊጉ ለ5ኛ ጊዜ ግብ ሳይቆጠርበት የወጣ ሲሆን ተከላካይ ጋብሪኤል ማጋሊሽ በአርሰናል መለያ 20 ግቦች ላይ ተሳትፎ አድርገዋል። ባርሴሎና በስፔን ላሊጋ ከጂሮና የተጫወተው ባርሴሎና ወደ አሸናፊነት የተመለሰበትን ውጤት አስመዝግበዋል። የካታላኑ ክለብ በሜዳው ባደረገው ጨዋታ ፔድሪና ሮናልድ አርሆ የማሸነፊያ ግቦችን አስቆጥረዋል። አክሰል ዊስትል የጂሮናል ብቸኛ ግብ ሲያስቆጥር በ8ኛ ሳምንት በሲቪያ 4-0 ተሸንፎ የነበረው ባርሴሎና ወደ አሸናፊነት የተመለሰ ሲሆን የሊጉን መሪነት ከሪያል ማድሪድም ተረክበዋል። ኢንተር ሚላን በጣሊያን ሴሪኤ 7ኛ ሳምንት ከሜዳው ውጪ ሮማን የገጠመው ኢንተር ሚላን 1-0 አሸንፏል። በክርስቲያን ኪቩ ለሚመራው ኢንተር ፈረንሳዊው አጥቂ ኦንዦ ቦኒ ብቸኛውን ግብ አስቆጥሯል። ኢንተር በጁቬንቱስ ከተሸነፈ በኋላ 4ኛ ተከታታይ የሰሪያ ድሉን አስመዝግቧል። ከናፖሊ ጋር እኩል 15 ነጥብ በመያዝ የሊጉ መሪ መሆንም ችለዋል። ናፖሊ በውድድር ዓመቱ ለሁለተኛ ጊዜ ተሸነፈ። በጣሊያን ሰሪያ 7ኛ ሳምንት ከሜዳው ውጪ ቶሪኖን የገጠመው ናፖሊ 1-0 ተሸንፏል። ደር ክላሲከር በጀርመን ቡንደስሊጋ ባየር ሙኒክ እና ቦሩሲያ ዶርትሙንድ ያደረጉት የደር ክላሲከር ጨዋታ በሙኒክ አሸናፊነት ተጠናቀቀ። በሜዳው አሊያንስ አሬና የተጫወተው ሙኒክ ጨዋታውን 2-0 ማሸነፍ ችለዋል። ሃሪኬንና ማይክል ኦሊሴ ማሸነፊያ ግቦችም አስገኝተዋል። የዶርትሙንድን ብቸኛ ግብ ጁሊያን ብራንት ማስቆጠር ሲችል በቬንስት ካምፓኒ የሚመራ ሙኒክ በቡንደስሊጋ ያደረጋቸው 7ቱን ጨዋታ በማሸነፍ መሪነቱን አጠናክረዋል። ሊቨርፑል ከማንቸስተር ዩናይትድ የሁለቱን ቡድኖች ያክል የእንግሊዝ ፕሪምየር ሊግ ዋንጫን ያነሳ የለም። እያንዳንዳቸው 20 ጊዜ ዋንጫ አሳክተዋል። ሊቨርፑልና ማንቸስተር ዩናይትድ በእንግሊዝ ካላቸው ኃያልነት የተነሳ ለዓመታት ትልቅ ተቀናቃይ ሆነው ቢቆዩም ያለፉት 10 ዓመታት ግን ለማንቸስተር ዩናይትድ የቁልቁለት ጉዞ ነው። ከሰር አሌክስ ፈርጉሰን በኋላ ሀዲዱን የሳተው ማንቸስተር ዩናይትድ ጠንካራ ተፎካካሪ ለመሆን እንኳን አልታደለም። በ8ኛ ሳምንት የእንግሊዝ ፕሪምየር ሊግ ሊቨርፑል በሜዳው ማንቸስተር ዩናይትድን የሚያስተናግድበት ጨዋታ 12 ሰዓት ከ30 ላይ በአንፊልድ ይደረጋል። ማንቸስተር ዩናይትድ አንፊልድ ላይ ለመጨረሻ ጊዜ ሊቨርፑልን ያሸነፈው በ2016 ሲሆን ከሊቨርፑል በተገናኘባቸው ያለፉት 14 ጨዋታዎች
ጨዋታዎች ማሸነፍ የቻለው አንድ ጊዜ ብቻ ነው። ዩናይትድን ከተረከቡ በፕሪሚየር ሊጉ ተከታታይ ጨዋታቸውን ማሸነፍ ያልቻሉት አሰልጣኝ ሩበን አሞሪም ከሜዳቸው ውጪ ባደረጓቸው 9 ጨዋታዎች ያላሸነፉት ሲሆን ዛሬ ሌላ ትልቅ ፈተና ይጠብቃቸዋል። ባለፉት 3 ተከታታይ ጨዋታዎች በቻምፒየንስ ሊግ በጋላታሳራይ እንዲሁም በፕሪሚየር ሊጉ በክሪስታል ፓላስ እና በቼልሲ የተሸነፈው ሊቨርፑል ወደ አሸናፊነት ለመመለስ ከተቀናቃኙ ይጫወታል። በዚሁ ዓመት ጥሩ አጀማመር ያላደረገው መሐመድ ሳላህ በ10 ጨዋታዎች ማስቆጠር የቻለው 3 ግቦች ብቻ ቢሆንም ማንቸስተር ዩናይትድ ላይ ግብ ማስቆጠር ለእርሱ ሲበዛ ቀላል ነው። እስካሁን ዩናይትድ ላይ 13 ግቦችን ሲያስቆጥር 6 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በአንፊልድ በሚደረገው ጨዋታ በመርሲሳይዶ ክለብ በኩል ግብ ጠባቂው አሊሰን ቤከር አሁንም በጉዳት ወደ ሜዳ የማይመለስ ሲሆን አማካዩ ራያን ግራቨንበርች ግን ለጨዋታው ዝግጁ ነው ተብሏል። በዩናይትድ በኩል ሊሳንድሮ ማርቲኔዝ አሁንም በጉዳት ከስብስቡ ውጭ ሲሆን የኖስር ማዝራዊና ዲያጎ ዳሎት መሰለፍ አልተረጋገጠም። ሊቨርፑል ከገባበት መጠነኛ የውጤት ቀውስ ለመውጣት ማንቸስተር ዩናይትድ ደግሞ ለመጀመሪያ ጊዜ ተከታታይ ድሉን ለማስመዝገብ ዛሬ ለ218ኛ ጊዜ ጨዋታቸውን ያደርጋሉ። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም